አስደናቂ የውድድር ዓመትን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ የሆነው ብራዚላዊ ኮከብ ዣኦ ፔድሮ የፈረንጆቹ አቆጣጠር 2026 ከገባ ወዲህ በፕሪሚየር ሊጉ ለቼልሲ 10 ጎሎች ላይ ቀጥተኛ ተሳትፎን በማድረግ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝን አስከትሎ በቀዳሚነት ተቀምጧል። በክረምቱ የዝውውር መስኮት ምዕራብ ለንደን ከደረሱ ከዋክብቶች መካከል አንዱ የሆነው የ24 ዓመቱ የፊት መስመር ተጫዋች ዣኦ ፔድሮ ምርጥ የተባለ ጊዜያትን በሰማያዊዎቹ ቤት ማሳለፉን ቀጥሏል። በቀድሞ የክለቡ አሰልጣኝ ኤንዞ ማሬስካ ምርጥ ጊዜያትን ያሳለፈውና በወቅቱ የክለቡ አሰልጣኝ ሊያም ሮሴኒየር ስር አቅሙን በማሳየት የቀጠለው ፔድሮ አሁን ላይ ከክለቡ ወሳኝ ተጫዋቾች መካከል አንዱ ለመሆን በቅቷል። በተለይም ደግሞ የፈረንጆቹ አቆጣጠር 2026 ከገባ ወዲህ በፕሪሚየር ሊጉ በአስደናቂ አቋም በማሳየት ላይ የሚገኘው ወጣቱ አጥቂ በአጠቃላይ 10 የግብ ተሳትፎዎች ላይ የደረሰ ሲሆን ይህም ቀዳሚ ተጫዋች ያደርገዋል። በተከታይነት የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ 9 የግብ ተሳትፎዎችን በማድረግ ሲቀመጥ፣ ሌላኛው የቼልሲ ኮከብ ኮል ፓልመር በ7 የግብ ተሳትፎ፣ በተመሳሳይ የማንቸስተር ሲቲው የፊት መስመር ተጫዋች አንቷን ሴሜኒዮና የብሬንትፎርዱ አጥቂ ኢጎር ቲያጎ በተከታይነት የተቀመጡ ተጫዋቾች ናቸው። ቤንጃሚን ሴስኮ፣ ኤርሊንግ ብራውት ሃላንድ፣ ሃሪ ዊልሰን፣ ሞርጋን ጊብስ ዋይት እና ጃሮድ ቦዌን 2026 ከገባ ወዲህ በፕሪሚየር ሊጉ 6 የግብ ተሳትፎዎችን ያስመዘገቡ ሌሎች ተጫዋቾች ሆነዋል። ፔድሮ ስታንፎርድ ብሪጅ ከደረሰ ወዲህ በሁሉም ውድድሮች ባደረጋቸው 38 ያህል ጨዋታዎች 17 ጎሎችን አስቆጥሮ 6 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በተቃራኒ የግብ ክልሎች ላይ የሚገኝበት መንገድ እንዲሁም ያለው ንቃትና ታጋይነት በፍጥነት በቼልሲ ቤት ጥሩ አጀማመር ለማድረጉ በልዩነት የሚነሳለት ጥንካሬ ነው። ፔድሮ በሊጉ ምርጥ ብቃቱን እያሳየ ለመቀጠሉ ደግሞ ብዙዎች በልዩነት ስም ያላቸው አጥቂዎች ላይ ትኩረት ማድረጋቸው ተጫዋቹ ያለ ጫና አቅሙን ለማሳየት እንደረዳው ይነገራል። በተለይም በቀጣይ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርገውን ቦታ ይዞ ለማጠናቀቅ ከፍተኛ ፈተና የሚጠብቀው ቼልሲ የአጥቂው ዣኦ ፔድሮ አስደናቂ ብቃት አጥብቆ ይፈልጋል።